ኦኬ አንድ ጥያቄ ልጨምርልህና አይ ቲንክ ብዙ ፎሎወሮች ይኖሩሃል አይደለ? ዛሬ ላይ የምታያቸው ትልቅ ስህተቶች ምንድን ናቸው? በፎሎወሮች ላይ ስፔሻሊ አካውንታቸውን ብሎ በሚያደርጉ ፎሎወሮች ላይ ብዙዎቹ ላይ የምመለከተው እኔ ራሴ ሴም ቲንግ ሳደርጋቸው የነበሩ ነገሮች ነበሩ። ያ ምንድን ነው? ግሪዲና ኢሞሽናል ያ ግሪዲ ኢሞሽናል መሆን፣ ኦቨር ለቨሬጅ። ያ ብዙ ጊዜ ብትማረውም ደጋግመ የምሰራው ስተት ነው አለስ አይደንቲፋይ ካላረከው በስተቀር በስነስርዓት ሊስት እያደረክ እነዛ ነገሮች ጆርናል እያደረክ እያጠፋ ማትመጣ ከሆነ ሁሌ ይፈጠራል። ኢቨን እኔ አሁን ትሬድ እያደረኩ ራሱ ኢሞሽናል መሆንባቸው ታይሞች አሉ። እኔ ከለመድኩት የተለየ ሎት ሳይዝ ምከፍት ከሆነ ያ ማለት ሬፒቲሽን ላይ የለመድኳቸው ሎት ሳይዞች አሉ፣ የለመድኳቸው ፕሮፊቶች አሉ። ስለዚህ እኔ ከዚህ በፊት አዳፕት ያላደረግኩትን ትልቅ ድሮዳውን ሳይ ኢቨን እኔ ኢሞሽናል ሆናለሁ። ስለዚህ በተፈጥሮ ኢሞሽናል ማንም ሲሆናል። መቼ ነው ወደ ዱባይ ሙቭ ያደርገው? ከዚ እነዚህ ነገሮች እየተፈጠሩ ያሉት እንግዲህ በሾርት ታይም ስፓን ነው። ከዚ አሁን ስታወራቸው ብዙ ይመስላሉ፣ ግን ትሬኒንግ ከጀመር ከ4 ዓመትም በ19 ዓመቴ ወደ አዲስ አበባ ሙቭ አደረኩ። ወደ ዱባይ ደግሞ ሙቭ ያደረኩት 20 ዓመቴ መጨረሻ አካባቢ ነው ወደ ዱባይ። ትሬደር በሆንክ በአመቱ ማለት ነው? ምክንያቱም ልክ ፈርስት መንዝ እንዳልኳቸው $500 ሜክ ማድረግ ከጀመርኩ በኋላ ሰከንድ መንዝ $700 ሜክ አደረግኩ። ሰርድ መንዝ ላይ ደግሞ ኢንክሪዝ እያደረጋ መጣ ማለት ነው ፕሮፊት። ምክንያቱም ኢንቨስትመንት መጨመር ጀመርኩ። $25 አይደለም መጀመሪያ ከፍ አደረኩት፣ $100፣ $200፣ $300፣ $400 እያደረኩ ስመጣው ያንን ሴም ስትራቴጂ እና ሴም ፕላን ነው ፎሎ አፕ ማድረገው። ስለዚህ እነዛ የኔ ሪስክ ፐርሰንቴጅን የጨመርኩ ስመጣ ፕሮፊት መርጅኔም እያደገ መጣ ማለት ነው። ከዛ የሆነ ጊዜ ኤቭሪ መንዝ $15,000 up to $30,000 ዊዝድሮ አደረግ ነበር። ምክንያቱም በቃ እኔም ሞር ኦብሰስድ እየሆንኩ መጣው ትሬዲንግ ላይ። ከዛ ሞር ደግሞ የዛን የነበረው የትሬዲንግ ኮንዲሽን በጣም የሚገርም ነበር። እንዳሁኑ ቮላታይል አይደለም አይደለ? ስቲል ቮላታይል ነው፣ እንዳሁኑ ቮላታይል ነው። ግን በሰዓቱ አሪፍ ፔሪየድ ላይ ነበር። ጓደኞችም ነበሩ። በስነስርዓት የትሬዲንግ ፕላን ነበር ፎሎ አፕ ማድረግ የነበረው። ዊዝድሮ ያደረኩ ባላንስ ላይ ማስቀመጥ ጀመርኩ። ስለዚህ ባይናንስ አካውንቴ ላይ የነበረኝ ባላንስ እና ትሬዲንግ አካውንቴ ላይ የነበረኝ ባላንስ በጣም ትልቅ ልዩነት አለው። ትሬዲንግ አካውንቴ ላይ የነበረኝ ባላንስ በጣም ትንሽ ነው፣ ባይናንስ ላይ የነበረኝ ደግሞ በጣም ብዙ ነው። ስለዚህ ሳይኮሎጂካሊ ራሱ አፌክትድ መድረግ አቆምኩ ማለት ነው። ለዛ ገንዘብ መስራት ጀመርኩ። ከዛ ወደ ዱባይ ለምንድን ነው የማልሄደው? ቅድም ጠይቀህ እኮ ወደ ዱባይ እንምጣ። ዋይ ዱባይ? ወደ ዱባይ ለምንድን ነው የማልሄደው አልኩ። ከወንድሜ ጋር ተማከረ። ምክንያቱም አብረን ነበር ስንሰራ የነበረው። ኦኬ ወደ ዱባይ ብንሄድ ያን ያክል ኤክስፐንሲቭ ነው ብለን ማውራት ጀመርን። እስኪ ሰርች እናድርግ። ስናየው በጣም ትንሽ ብር ነው። ምክንያቱም በጣም ውድ ነው አርግቼ የማስበው። በጣም አንድ ትልቅ ድሪም ከማድረጋቸው ነገሮች ውስጥ እሱ ነበርና እኔ ምን ብዬ ነው ማስበው፣ ወደ ውጭ መውጣት በጣም ትልቅ ነገር ነው፣ ኤክስፐንሲቭ ነው ብዬ ነው ማስበው። ሰርች ሳረገው በጣም ትንሽ ብር ነው። ኦኬ ለምንድን ነው የማልሄደው? ኦኬ ቪዛ ጨረስኩ፣ ትኬት ገዛው፣ ወደ ዱባይ ፍላይት አደረግኩ። የሞቲቬሽን ያለ አከራዩ ሲደውልለት ቴክስት ሲልክለት የማያነሳሰው ወይዘን አየር ፔሪድ ሚሊየንስ ነው ትራንዛክሽን ደስ ትላለች። ኦልሞስት ሞር ዛን $50,000 እንደዛ ነበር አካውንቴ ላይ። ከዚህ በፊት ኢትዮጵያ ውስጥ ያለው ሪስክ ማድረግ የነበረው $1,500 $1,000 ፐር ዴይ ማለት ነው። $500 ነበር ፐር ዴይ ሪስክ ማድረግ የነበረው። ልክ ወደ ዱባይ ሙቭ ሳደርግ በቀን ውስጥ ወደ 2,500 እንደዛውም ደግሞ 1,500 ነበረ። ስለዚህ ፕሮፊት ማድረገው መርጅኔ ከፍ እያለ መጣ ማለት ነው። 4,000 5,000 2,000 ሎስ እንደዛው 1-to-3 ሪዋርድ ሬሽዮ ስለምጠቀም ማለት ነው። በዚህ መልኩ ትሬድ ማድረግ ጀመርኩ። ከዛ ነገሮች ሁሉ የተቀያየሩ መጡ። የተለያዩ ኢንቨስትመንቶች ላይ ገንዘቤን ኢንቨስት ማድረግ ጀመርኩ። ከዛ የራሴን ድሪም ካር ገዛው፣ ወደ ቪላ ሙቭ አደረኩ። ይህን ሁሉ ነገር ሳደርግ የነበረው ኦልሞስት ወደ ኡምራ ሄድኩት በ21 ዓመቴ ነው። የራሴን ድሪም ካር የገዛሁት በ22 ዓመቴ ነው። እና አልሐምዱሊላህ ይሄ ሁላችሁ ዊ ዲድ ኢት
ፊቱን ልናየው ነው። ይህንም ማስክ ነው ጋይስ። አሁን ነው ኦኬ እናጨብጭብ። ኖ ዌይ